ጉዞ ወደ ሩድሞ ዲዛይነር አውትሌት እኔ ከምኖርበት 30 ኪሎ ሜትር ያክል ነው። 30 ደቂቃ ያህል አስኬደኝ። እንደሚታወቀው ዲዛይነር አውትሌት በጣም ምርጥ እቃዎች የሚገኙበት የኳሊቲ እቃዎች የሚገኙበት ቦታ ነው። የተለያዩ ማርኮች የሚሸጡበት ልብስ፣ ጫማ፣ የተለያዩ ነገሮች የሚሸጡበት እንዲሁም ሬስቶራንቶች፣ ብዙ ሬስቶራንቶች አሉ። በጣም አሪፍ ነገር ነው። ጥሩ ኤክስፒሪየንስ አድርጋችሁ ትሄዳላችሁ። እውነት ለመናገር ሾፕ ለማድረግ ብቻ ሳይሆን እንዲሁ በቃ መታችሁ ተዝናንታችሁ ሬስቶራንት አለ ምን አለ፣ በተለይ ቆንጆ አየር ከሆነ እና በጣም አሪፍ ነው። የተለያየ አይነት ማርክ ያላቸው ልብሶች፣ ጫማዎች፣ የተለያዩ የማርኮች እቃዎች ናቸው እና ቦርሳ፣ መነጽር፣ የተለያዩ ነገሮች አሉና ለጀርመን ቅርብ ነው። በተለይ ለዱስልዶርፍ፣ ለቤልጅየም እንዲሁም ለፈረንሳይም ቅርብ ነው። ነገር ግን ፈረንሳይ ትንሽ ራቅ ይላል። ብዙ አበሾች አይቲንክ ያውቁታል ብዬ አላስብም እና በተለይ ሴል ሲወጣ በጣም አሪፍ ነው። ሴል ሲወጣ በጣም የሚቀንሰው እስከ 70% ሊቀንስ ይችላል እና ዊንተር ሴል አለ። እንደገናም ደግሞ ሰመር ሴልም አለ። አይ ቲንክ አሁን የተወሰነ ሴል አለው። ከተወሰነ ጊዜ በኋላ ሴል ይወጣል እና አሁን የሚወጣበትን ቀን ኤግዛክት አላውቀውም። ገና የሚወጣበት ጊዜ አለ። በጣም የሚቀንስበት ጊዜ አለ እና ቼክ አድርጉ። ጫማ አለ፣ ልብስ አለ፣ የተለያየ አይነት እቃዎች አሉ። ሰዓት፣ ቦርሳ፣ የተለያየ ነገር አለ እና መታችሁ ቼክ አድርጉ። አይ ቲንክ ይሄ የሆነተን በትልቋ ልጅ አንድ አይነት ስቲል ያላችሁ ወጥቷል ብዬ አስባለሁ። ይሄ ለትንሿ ሳይዛቸው የሚሆነው 116 ለትንሿ 122 ወይንም ደግሞ 128 ለትልቋ ነው የሚሆነው። ይሄኛው ችግሩ ሳይዙ ምንድነው የሚለው ሳይዙ 7 ወይንም ደግሞ 10 ነው የሚለው። 7 እና 10 በየትኛው ሳይዝ እንደሆነ እርግጠኛ አይደለሁም። ያው መጠየቅ አለብን። 116 እና 122 ነው የሚሆናቸው ሳይዛቸው። ለእኔ የሚያስፈልገኝን አንዳንድ የስፖርት ቤት እቃዎችን ገዛሁኝ። ከዚህ በላይ ብቆይ በጣም ደስ ባለኝ፣ ነገር ግን ሰዓቱም እየሄደ ስለሆነ ወደ ቤት መሄድ ነበረብኝ። ሆላንድና አካባቢ የምትገኙ አበሾች በተለይ ሴል ሲወጣ እየሄዳችሁ ሾፕ ብታደርጉ ቆንጆ ኳሊቲ ያላቸውን እቃ ታገኛላችሁ። የመጀመሪያው ኮሜንት ላይ አድራሻውን አስቀምጥላችኋለሁ።